አጋንንት ፈተናቸው ብዙ ስለሆነ በእንግዳ አምሳል ወደ ቤቱ ይሄዱበታል ማለት ነው። እሱም ይቀበላቸዋል። ተቀብሎ ሲያስተናግዳቸው ምግብ ሲያቀርብላቸው እኛ በፍጹም ምግብ አንበላም ልጅህን ሰዋልን ይሉታል። እሱም ጥያቄ ያቀርብላቸዋል። ልጅን ለመስዋዕት ማቅረብ እንዴት ይቻላል ይላቸዋል። ከመጻሕፍት ተጠቅሰው የአብርሃምን ታሪክ አልሰማህም? ልጁ ይስሐቅን ለመስዋዕት አቅርቧል ይሉታል ማለት ነው። ምንድነው ያሰበው? እነዚህ ሥላሴ መሆን አለባቸው። ስለዚህ ልጅን ለመስዋዕት ላቅርብ ይልና የልጁን ስጋ ያቀርብላቸዋል ማለት ነው። ብሉ ሲላቸው እኛ አንተ ካልቀመስከው እኛ በፍጹም አንቀምሰውም ይሉታል። የልጁን ስጋ በሚቀምስ ሰዓት እነዛ ሥላሴ የመሰሉት አጋንንት ተቀይረው በመላ አካላቱ ይዋሃዱበታል ማለት ነው። ከነ ቤተሰቦቹ በአካባቢው 78 ነፍስ እንዲበላ አድርገውታል ማለት ነው። ከዛ በኋላ ሰዎቹ ስምዖን ይባል የነበረ ስሙን ቀይረው በላይሰብ እያሉ ነው የጠሩት። በላይሰብ ማለት ሰው በላ ማለት ነው። በላይሰብ እንግዲህ ጋሾቹን ጦሮችን በኮዳ ውሃ ይዞ ሰው ለመብላት ይንቀሳቀሳል ማለት ነው። አንድ እርሻ የሚያርስ ሰው ገበሬ አግኝቶ በያዝኳቸው